ጊዜን በአግባቡ መጠቀም። ብዙዎች ዘንድ ጊዜ ወርቅ እንደሆነ ይነገራል። በኢስላም ጊዜ ከወርቅ በላይ በጣም ውድ እንደሆነ ታውቃላችሁ። الوقت أنفس ما عنيت بحفظه وأراه أسهل ما عليك يضيع أنت ልትጠብቀው የሚገባው ትልቁ ሀብትህ ጊዜ ከመሆኑ ጋር በቀላሉ ደግሞ የምታጠፋው እሱ ሆኖ ነው የሚታየኝ ይላል ገጣሚ። አዎ እንዲያውም ብዙዎች ዛሬ ወይም ከዛሬም በፊት እንደሚስተዋለው በተለይ ወጣቶች እስቲ የሆነ ነገር እናድርግ ይላሉ። ምንድነው መነሻው? ጊዜ ለማጥፋት ጊዜ እንግደልበት ይባላል። ምን አጥፍቶ ነው የሚገደለው? ጊዜ ሊጠበቅና በስስት እንዳይባክን ሊያዝና ሊንከባከቡት የሚገባ አንጥራ ሀብት ነበር። እንዲያውም ጊዜ የሁሉ ነገር መሰረት ነው። መልካምም ለመስራት መጥፎም ለመስራት መስኩ ጊዜ ነው። ራእስል ማል ወይም ካፒታሉ ጊዜ ነው። ስለዚህ ማትረፍ የፈለገ የግድ ካፒታል ወይም ራእስል ማል እንደሚያስፈልገው ሁሉ ጊዜውን በአግባቡ መጠቀም ይኖርበታል ማለት ነው። ከዚህ አንጻር ነው ከመልእክተኛችን አለይሂ ሰላቱ ወሰላም ይህንን የሚያሳዩ በርካታ አስረጆች ተወርተዋል። ለምሳሌ في صحيح البخاري وغيره من حديث ابن عباس رضي الله تعالى عنهما أن النبي صلى الله عليه وعلى آله وسلم قال اثنتان مغبون فيهما كثير من الناس الصحة والفراغ ይላሉ። ሁለት ነገሮች ሰዎች በጣም የሚቆጩባቸው ማለት በአግባቡ ባለመጠቀማቸው የሚቆጩባቸውና የሚከስሯቸው ነገሮች ናቸው ማለት ነው። غبن የሚለው ቃል ضياع الحظ እንደማለት ነው። አንድ ሰው የሆነን ነገር መጠቀም እየቻለ ሳይጠቀም መቅረቱ ራሱ غبن ነው እንጂ ከዜሮ በታች የወረደ ኪሳራ ብቻ አይደለም። ይህን የምንልበት ምክንያት ሰዎች ጊዜያቸውን በአግባቡ ካልተጠቀሙ ምናልባት እንደ ጥቅል ጥሩ ሁኔታ ላይ ቢኖሩ ራሱ መቆጨታቸው አይቀርም። ምክንያቱም አንድ ሰው በጊዜው አሁን ከደረሰበት ደረጃ የበለጠ ከፍታ ላይ ለመድረስ መስራትና መልፋት እየቻለ ያንን ባለማድረጉ መቆጨቱ የማይቀር ነገር። የቂያማ ቀን የቁጭት ቀን የሆነው ለዚህ ነው። የውመ የጅመዑኩም ሊየውም ልጀምዒ ዛሊከ የውም ተጋቡን። ያኔ ሰዎች ለሚሰባሰቡበት የመሰባሰቢያ ቀን ይሰበስባቸዋል አላህ ሱብሓነሁ ወተዓላ። ዛሊከ የውም ተጋቡን፣ ያ ሰዎች እርስ በእርስ የሚቆጫጩበት ወይም ደግሞ አንዱ በሌላው እይታ መሰረት የሚከስርበት ቀን ማለት ነው። ከሃዲ የሆነ ሰው ምናልባት ቢሰራ ኖሮ እኮ ያ አማኝ የደረሰበት ደረጃ ላይ ይደርስ ነበር ብሎ ያስባል። ሌላ አማኝ ደግሞ ከዚህ የበለጠ በለፋ ኖሮ እከሌ የደረሰበት ታላቅ ደረጃ እንጎናጸፍ ነበር ይላል። ያም ሆነ ይህ እነኚህ ሁለት ነገሮችን ሰዎች ይዘናጉባቸዋል ማለት ነው።